ከለታት አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው ጋር አብረው ተቀምጠው ሳሉ አንድ ሰው ብቅ አለ። ያ ሰው በጣም እድሜው የገፋ ሰው ነው። እድሜው በመግፋቱ የተነሳ ጸጉሩ በጠቅላላ ጥጥ መስሏል፣ ነጭ ሆኗል። ወገቡ ጎብጧል። አጥንቶቹ በጠቅላላ ፈጠው ይታያሉ። በጣም እድሜው የረዘመ የሆነ ሰው መጣ። ከዛም ሰሐቦችን አልፎ ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት ቆመና ያ ረሱላላህ አላቸው። ጥያቄውን ሲቀጥል እንዲህ ብሎ ነበረ። አንድ ሰው አለ እድሜው በጣም የገፋ ነው። እድሜዎቹን በጠቅላላ ወንጀል ሲሰራባቸው የኖረ ትንሽም ትሁን ትልቅም ወንጀል ምንንም ሳያስቀር ሲሰራ የኖረ ወንጀልን ሁሉ የተባለ ወንጀልን ሰርቷል። ምናልባትም ወንጀሉ እዚሽ ምድር ላይ ብትፈስ ኖሮ የምድር ሰዎችን በጠቅላላ በወንጀሉ ያካብ ነበረ። ታዲያ ለዚህ ሰው ምህረት ይገባዋል?